ያይከዋለህ ወይ እንዴ? መቼም ያው አይናቴ ቢባልም ያያል። ምክንያቱም እየተጻጻፍን ነው፣ እየጻፍኩልሽ ነው፣ ስልኩ ላይ አፍጥጬ ነው ያለሁት ምናምን ያያል። አንዳንዴ የምትሳሳቱት ስህተቶች ነው የሚገርመኝ። በነገራችን ላይ ከካሜራ ጀርባ ስትሆኑ አገልሸይ አገልሸይ ፀጉራችሁን ሸፍኗት። ምክንያቱም ይህ ካሜራ መቼ እንደሚገለበጥ አታውቁት። የሆነ ቀን ይበላችኋል። እኔ ብዙ ልጆች ስለገጠመኝ ነው። ከካሜራ ጀርባ ነን ብለው ኖ ፊት ኖርማል ነው፣ ያኔ በተገለጣችሁ ውጡ እያልኩ አይደለም። ከፊታችሁ ይልቅ ይሄኛውን ሸፍኑት ለማለት ያህል ነው። ከካሜራ ጀርባ ነኝ ብላችሁ ለቃችሁ ምናምን ቁጭ ስትሉ የሆነ ቀን ትበላላችሁ። 3 ልጆች ገጥሞኛል እንደዚህ። ያለምንም ሀሳብ እግሯን ዘርግታ ምናምን ስትስቅ ስትጫወት ድንገት ካሜራውን ጠቅ ግልብጥ ፊቷ ላይ። አንደኛዋም እንደዚህ፣ አንደኛውም 3 ሴት ለአገልሸይ ዝም ብላችሁ ጣል አድርጉበት። ወደ ካሜራ ስትገቡ ዝም ብላችሁ ጣል አድርጉበት። ማለት የሆነ ነገር ለመንካት ብላችሁ ካሜራውን ጠቅ የምታደርጉበት አጋጣሚ አለ። ለዛ ያህል ነው።